እኔ የምላችሁ ምን አይነት ቴክስት ሲገባላችሁ ነው የምር ከልባችሁ የምትደሰቱት? ያው ከብዙ ከምትወዳቸው ሰዎች የሚላክላችሁ ቴክስት ሊኖር ይችላል። ነገር ግን በቴክስት ደግሞ ስጦታ እንደመቀበል ደስ የሚል ነገር የለም። ዛሬ እኔ ከእንቅልፌ እንደተነሳው ነው በአንድ ላይ 2 ስጦታ በቴክስት የተላከልኝና በቃ በጣም ደስተኛ ነበርኩኝ። ያው ስጦታው ለኔ ብቻ አልነበረም የተላከው ከነ ልጆቼ ጭምር ነበር እና ለማብሰር ቸኩዬ እስኪነሱ እንኳን አልጠበቅኳቸው። እኔ ራሴ ሄጄ ነበር ቀስቅሼ የነገርኳቸው። ሁላችሁም ነቅታችኋል? የቫኬሽኑ መረጋጋቷል ማለት እንዳያችሁት እነሱም ሲሰሙ በጣም ነበር ደስ ያላቸው። ያው ትምህርት ስለጨረሱ እንደተለመደው ሰመር ቫኬሽን ለመውጣት የሚያስፈልገንን ወጪ ከውጪ በቴሌብር ተልኮልናል እና የሚገርማችሁ ደግሞ ቴሌብር 9% ጨምሮ ነው የሰጠን። በቃ ስጦታ በስጦታ ነው የሆነው። እኔ ራሴ እረፍት ያስፈልገኝ ነበርና በቃ ትክክለኛ ስጦታ በትክክለኛው ሰዓት ነው የተላከልን። ያው እናንተም ከባህር ማዶ የሚላክላችሁን ብር በቴሌብር ሬሚት እንዲሁም በአጋሮቻቸው ከወዳጅ ዘመድ የተላከላችሁን ዓለም አቀፍ ሐዋላ ምንዛሬ በቴሌብር ስትቀበሉ ምቾትና ቅልጥፍና ሳይጓደልባችሁ 9% ተጨማሪ ስጦታ ታገኛላችሁ ማለት ነው። ወዳችኋለሁ ባይ